እንዳለው ባላለሁ የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ ነው። መላው የአዊ ብሔረሰብ ህዝብ፣ መላው የአማራ ክልል ህዝብ፣ መላው የኢትዮጵያ ብሔር ብሔረሰብ ህዝብ፣ መላው ኢትዮጵያውያንና ትውልደ ኢትዮጵያውያን በቅድሚያ ለታላቁ የኢትዮጵያ ህዳሴ ግድብ መረቃን ለዚህ ትልቅ ብስራት ታሪካዊ ብስራት እንኳን አደረሳችሁ እንኳን ደስ አለን ለማለት እወዳለሁ። በመቀጠል መጪው ዓመት በርካታ የልማት እቅዶች እንደ መንግስት የታቀዱበት መንግስታችን ማቀድ ብቻ ሳይሆን ፈጽሞ ማሳየትም ተግባራዊ እውንነት እያረጋገጠ ያለበት በመሆኑ መጪው ጊዜ ትልቅ ተስፋ ያለው ነው። በርካታ ታላላቅ ፕሮጀክቶች እየተመረቁ ነው። ታላላቅ ፕሮጀክቶችም ወደ ግንባታ እየተገቡ ያሉበት ሁኔታ ነው ያለው። የህዝባችን አብሮነት የበለጠ ተጠናክሮ መቀጠል ይገባዋል። ታላቁ የኢትዮጵያ ህዳሴ ግድብ በታላቅ አብሮነት የተገነባ ነው። አንድነት ያለው ህዝብ፣ በአብሮነቱ የጸና ህዝብ ጠንካራ ሀገር መገንባት ይችላል። ስለዚህም መጪው ዓመት የአብሮነት፣ የልማት፣ የስኬት፣ የጤና፣ የደስታ እንዲሆንልን፣ የሰላም እንዲሆንልን ከልብ እመኛለሁ። አመሰግናለሁ።